ረብሻችሁ ፈልጌ አይደለም። እሺ ይዳ ማይክም መክሮሽ ወንድም አይደለም ባለፈው ሰርጀሪ ይሰራሉ ብዬ ነግራት ነበር። ሰላም ቤተሰብ እንዴት ናችሁ? ማሂ ይባላለሁ ታውቁኛላችሁ በቲክቶክ። ይሄ ደግሞ ዩቲዩብ ቻናሌ ነው። ዛሬ የሰላምን ዩቲዩብ ቻናል በመክፈት ሰርፕራይዝ አድርገናታል ሁላችንም ቤተሰቦች ማለት ነው። እና ዛሬ አሁን እዛ ጋ ፍቅር እየሰሩ ነው ሂጄ ማለት ነው። ወንድሜን ባለፈው ተጣልታችሁ ነበር እና የተጣላችሁ ሰዓት ምን አይነት ስሜት ተሰማችሁ ብዬ በጥያቄ አፋጥጣቸዋለሁ። እና ደግሞ ሰላም ንቅሳት ስትሰራ በጣም ተናዶ ነበር። እኔ ደግሞ አሁን ሰርጀሪ እሰራለሁ ብዬ ምን እንደሚፈጠር አብረን እናያለን። ተከተሉኝ። ወንድሜ ይቅርታ ኧረ ወንድሜ እንደዛ አላደርግም ታውቃለህ። የምር ለስራ ስለሆነ ነው ግዴታ መምጣት ስላለብኝ ነው እንጂ ልረብሻችሁ ፈልጌ አይደለም። አዩት ሲቀጠቅጠኝ ሰላም እስኪ ተው በይው። ሁሌ ሰላም ነው የምታስቀረኝ። አሁን በቃ እሺ አሁን ማለት ነው ወንድሜ ጥያቄ ልጠይቃችሁ ነው። ሰላሜን አንቺንም ነው የምጠይቅሽ። ባለፈው በዛ ምክንያት በግጭቱ ምክንያት ተጣልታችሁ ነበር እና ምን ተሰማችሁ? ማለት አይሻችኋለሁ እኮ ግን ባልና ሚስት ሲጣላ ምንድን ነው የሚሰማው የሚለውን ሀሳብ ለኦዲየንሴ ማሳወቅ ፈልጌ ነው። አይቻችኋለሁ። ንገረኝ ወንድሜ። በጣም ከባድ ነበር እየተገነባ የነበረ ነገር ማለት ነው። በታቶ ምክንያት እዚህ ታቶ በመሰራቷ ምክንያት ማለት ነው በትንትን ልል ነበር እና በተለይ በኔ ሳይድ የነበሩ ሰዎች ማለት ነው በቃ ይቅርታ አድርግላት፣ ሴት ልጅ ናት ታጠፋለች ምናምን እና ምን ያክል እንደምትወድ ደግሞ ሁላችንም እናውቃለን። እና በቃ ይቅርታ አድርግላት፣ በቃ አጥፍታለች። ደግሞ ታውቃለህ እሷ እንደዚህ መሆኗ ምንም የሚደንቅ ነገር አይደለም። ምክንያቱም እስከመሞከር ነው የሆነ ነገር ለማድረግ ስለምትሞክር ስለምትጥር ይሄን ደግሞ ለሚካኤል ላሳደጋት መላክ ያላት ቦታ ነው እንደዚህ እንድታረግ ያደረጋትና ይቅርታ አድርግላት ምናምን አሉኝ። እኔ ግን ገገምኩ። በቃ አይሆንም፣ ከባድ ነገር ደረቅ አይደለም ገገምኩ። አይሆንም አልኩኝ። ከዛ ግን ታቱ አይጠፋም ተባለ። በቃ የማይጠፋ ከሆነ ምንም ማድረግ አንችልም። አንተ ግን እንዲጠፋ ፈልገህ ነበር። ስለማይጠፋ ነው። እኔ ራሱ የተጣላችሁ ሰዓት ማለት በጣም ደብሮኝ ነበር የምር። እኔ በቃ ሁለታቸው ታመሙ። እሷማ ደስ ብሏት ከኔ ጋር ልትኖር ማለት ነው። አንቺ ውሸታም ምንድነው? አረ ወንድሜ እሷ ደስ ብሏት ነበር። ደስ አለ። አትወድሽም አንቺ ጊዜ እየወሰድሽባት ስለሆነ። ሰላም ጋር ግን እንደዛ ታውቂያለሽ። ሰላም ታውቂያለሽ። እኔ ጋር እንደዛ አልነበረችም። በቻለችው መጠን ለማስታረቅ እየሞከረች ነበር። በዚህ አጋጣሚ ግን አንድ ነገር ልናገር። ሁለቱም እለኛ የሆኑ ሰዎች ሲጣሉ ተዋቸው፣ ራሳቸው ይታረቁ። ሰው ከገባባቸው ይብስባቸው። እኔም እኮ ብዬ ተውኳችሁ እኮ በቃ ተውኳችሁ። እና አንቺስ ምን ተሰምቶሽ ነበር? አንቺ የታጣላችሁ ሰዓት አይተሻል እኮ ታማችሁ ነበር። ያልታመሙ እሷን የታመመችው አንተ ራሱ ምን ወንድሜ ምግብ አትበላ ማለቴ ግን ደብሮ እኔ የደበረኝ አሏችሁም። ይኸው እኔ የደበረኝ ለምን መሰላችሁ? እንደዚህ ተገንብቶ እስከዚህ ድረስ ደርሶ ማለት ነው ቀላል ነገር አይደለም። ብዙ ዋጋ ከፍዬባታለሁ። የምሬን ነው። በጣም ብዙ ዋጋ ማለት ነው። እንደዛ ተገንብቶ እዚህ መጥቶ የሆነ ስህተት መስራቷ ደግሞ እኔም ብቻ አይደለም ኢትዮጵያውያን ማለት ይቻላል እንትን ያደረገው ያበሳጨው ማለት ነው። ሁለት አይነት እንትን። አንደኛው ያ ሁሉ ነገር ለፍቼ መበላሸቱ፣ በዚህ ምክንያት መበላሸቱ። ሁለተኛው ደግሞ የተበላሸው ነገር የሚነካኝ እኔም ብቻ አይደለም የኔን ተከታይ እንዳለና ወደ እምነት ተኮርም ሄደ ኦርቶዶክሳውያንም ማለት ነው። ያ ነገር በጣም አበሳጨኝና እሱ ነገር ነው ያስደበረኝ። ኦኬ እሺ በቃ እንጂ ምግብ አላልኩም ምናምን ነገር። ሰላም እንደዛ ነው። እሺ በቃ አሁን እሱ ይብቃና ማለት ነው። ካሁን በኋላ ሲጀመር ሰላም ጥፋት አታጠፋም። አታጠፋም። እሺ ጥያቄ ልጠይቃችሁ። ሌላ አብራችሁ ነው የምታጠፉት? አንቺ አናጠፋም። ሰላም አናጠፋም። ሁለታችን ብናጠፋ ቀልና ስገዛ ስንል ነው። እሺ ወንድሜ በቃ ካሁን በኋላ ምንም አናጠፋም። እውነት ያው ብናጠፋም ይቅርታ። ሰላም ልትናገሪ ነው?
እኔ እኮ በላኝ እስካሁን ቻልኩ ባያ ቻልኩ ወይ ታሉ አርጊውና እንገላገል። ለአንቺ ምስጢር መናገር ምኑን ወንድሜ ምንም አይደለም እንዳትናገር ይሰራል። ምንድነው? አይ ምንም ነገር አይደለም ወንድሜ። ቂጧን ልታስሞላ ነው ሰርጀሪ። ወይኔ በደላለሽ አንቺ ሰላም ልታስሞላ ነው ቂጥ ሰርጀሪ ቂጣል በመርፌ ነው ይሄ ቀላል አሁን ኢትዮጵያ ውስጥ ተጀምሯል። ሁሉም ሴት ቂጣ የሚሆነው ዝም ብሎ እየበቀለለት ነው። ደፋር እያስሞሉ እኮ ነው ይላል ማይክም በክሮሽ ወንድሜ አይደለም ባለፈው እንትን ስትሰራ ማለት ነው ንቅሳት ስትሰራ ሰርጀሪ ይሰራለው ብዬ ነግራት ነበር። ወንድሜ ምን እሺ ማንኛውም ሴት እኮ ይሰራል። አንተረፈንታ ያማል እንዴ ሰላም ነው ድሮም ላንቺ ምስጢር መናገር ማለት ነው። ወይ ሰላም ምን ነው ታው ኖርማል ማለት ሴት እየተነሳ የሚሞላው ነው እንዴ? እሷ አሁን ባለትዳር አይደለች፣ ፍቅረኛ ይላል ነው። ፍቅረኛ ቢኖራት ባለትዳር ብትኖር የኔ ጉዳይ አይደለች፣ እሱ ጉዳይ ናት። እንዴ ምን ሆነሽ ነው? ገና አንድ ፍሬ ልጅ ኮናት እና በቃ ይሄን የሚመጣው ሰው ይቅዱ ነው ይሆናል የሚመጣው ለአንቺ ግን አንቺ አለና ገባ ወደ ማይ ማለት ግን ታመጣት ማለት እሺ በቃ እሺ ኢንተርቪው እሺ እኔ ጋር ጥሩ አይደለም። እሺ ቂጥሽ የምታስሙዩ እኔ ደግሞ ማለት ነው የመቃብርሽን ጉድጓድ አንቺ ውስጥ አስገብቼ አፈርሞለዋለሁ። ወንድሜ ምን ስካለሽ ሁሉ ይሰራሉ። እንደዛ የሚባል ነገር አይሰራም። እሺ አንቺ ያለሽ ነገር ያለሽ ምን ሆነብሽ? ያለሽ ምን ሆነብሽ እኮ ምን ሆነብሽ? ያለሽ ነገርሽ ሰላም ኮንሽ ይሰራችልኝ። አሁን ኢንተርቪው ማድረግ አልነበረብኝም። እሷ እንዴ እሺ ወንድሜ እሺ ወይኔ ሰላም ገደለኝ። በጭራሽ ሁለተኛ አላደርግም። ሀሳቡ እንኳን እንዳታስብ። አሁን በጭራሽ አላስብም ወንድሜ፣ በጭራሽ አላስብም። መብቷ አይባልም። እሺ ችግር የለውም። ሀሳቡ ልክ ላይ እንቻል ግን እንደዚህ አይደለም። አሁን አንቺ የፈለግሽው ነገር ብታረጊ ወንድምሽ አይቆጣሽም። እኔ ግን ኃላፊነት አለብኝ። እኔ የሆነ ነገር ብታረጊ ዝም አለኝ። ገብቶሻል? እሷ እኮ አሁን የኔ ኃላፊነት ናት። ፍቅረኛ የላትም፣ ባለትዳር አይደለችም። በቃ እንደዚህ አይደለም። ወይ ቶሎ አግቢና ወይ ፍቅረኛሽና በቃ እኔ ከታም ትችላል ወንድሜ ይሰጣል ነው እንደማገባው ነገሩ ከብዳን ዘንድሮ ወንዶችባል አይፈልግም ነው የሚሉት። አይ ለዛ አይደለም። በቃ ግን አላሰራም። እሺ ግን ወንድሜ በቃ ሁለተኛ ላስነሳ። በቃ ሁለተኛ ይሄ መጥፎ ነገር ነው። እሺ ከንፈራቸውን የሚሰሩ ሰዎች፣ መቀመጫቸውን የሚሰሩ ሰዎች፣ ጡታቸውን የሚሰሩ ሰዎች እንደሚሸቱ ታውቂያለሽ? ይሸታሉ። የምርህ ነው? አዎ ይሸታሉ። ሰላም የምርህ ነው? መሽተትና ይሸታሉ። እና አንቺ ይሰራል እስቲ ዝም ያልሽ ለዚህ ነው አይሻል ቅድም ግን አንዴ አትሰሪ ብላኝ ነበር። እንዴ ይሰራል ስላት ነው ይሸታል ማለት እኮ አንዱ አንቺ ሻወር ካልወሰድሽ ተፈጥሮ ሽታል ነው አይደል? ልክ እንደዛ እንደማለት ነው። ክሬም አለው ምናምን እንትን ማድረግ ላሳዳብ ይበቃል። ከዚህ በላይ ይበቃል። ሾኔ በቃል ይሰራል። ጥያቄን አልጨረስኩም። አንዴ ልጠይቃሽ፣ ይቅርታ አድርግልሽ። በቃ ከአሁን በኋላ በጨረሽ እንደዚህ አይነት ነገር አላስነሳም። አደረግልኝ ወንድሜ። እሺ ጥያቄ ለመጀመሪያ ጊዜ ስለ ፍቅራችሁ ደግሞ ለመጀመሪያ ጊዜ ፍቅር ያዘው ማን ነው? እኔ ልናገር? ተናገሪ። እንድመስልሽ ተናገሪ። እኔ ፍቅር ይዞኛል፣ አንተ ፍቅር ይዘዋል ምናምን ተባብለን ዴት ምናምን የለንም ማለት ፈለግን ጀመርን በቃ ነገሩ እንደዛ ነው። እሺ የፍቅር ስሜት ምናምን ጀመርን በቃ ጌታ የፈቀደው ነገር ነው። አዎ ይሄ ዴት ምናምን ይሄ መጀናጀን ምናምን የለም። እሺ ልጅነጀነኝ ውዴ ማርያምን አጠገብ አልደርስም ነበረ። እሺ እኔ መጀናጀን አልወድም ማለት የሚጀነጅነኝ ሰው አልወድም ማለት ነው ወንድሜ። እንደዛ ነው። አዎ ተጀናጀን ማርያምን ፍቅረኛው ቢይ እሺ ኬት ላግባ ወንድሜ አግቢ ይለኛል። እየሰማሽ አግቢ ይለኛል። ተጀናጀኝ ማርያም ካልተጀናጀሽ በይ በኩል ይመጣል። አዎ ማለቴ አይደለም። ሰላም እና ደግሞ ሌላ ጥያቄ ይበቃሻል። እሺ ሌላ ጥያቄ አንዴ በቃሽ። እሺ ጥያቄ እንድታጻድቁ ነው እንዴ? እሺ ባላስኪ አይ በቃኛ ነው በቃ አንቺ ጥያቄሽ ከፈለግሽ በቃ እሺ በቃ ተው። እሺ ግን የምር ለንቁጣጣሽ ልብሳት ቀሚሳት ገዛለሁ። ሰላም ወጣ በቃውን አይመጣም። ምሳ ሳይበላ ወጣ።
ገና ከሚገዛልን እኮ ነው። እና ጋይስ እንደዚህ ይመስላል ውሏችን። ሰንን አናድደናው ማናደድ እኮ አልፈለግንም ማለት ሰላም ራሱ ግን እናድድብናል፣ ሁሉ እናድድብናል። እኛ ምን ማድረግ እንችላለን? እና ደግሞ በቃ የጋችን ስፔስ ሰላም ስፔስ ሰሉን የገባሽ ሰብስክራይብ አድርጉ። ሰሊፒስ የገባሽ ሰብስክራይብ አድርጉ። አሪፍ ቻናል ነው፣ አሪፍ ቻናል የቤተሰብ ቻናል ነው። በደንብ እንሰራለን። በደንብ ውላችንን ታዩታላችሁ። ውላችን እንደዚህ ነው። በይዘው በቃ እንደዚህ ስንጫጫ ስናድር ምናምን ዋለው እና እናመሰግናለን። መልካም ቀን ባይ። ወደ ኬካችን እንግባ። በይዘው ይሄ የሰላምን ፕሮግራም ያከበርንበት ነው እና እነሱ በልተው ሄደዋል። ካሜራ ማላቁሱ